እናቷ ስለሆነች እሷ ልትደብቅላትም ትችላለች፣ ሙሉ ነገር ማውጣት ትችላለች። ምክንያቱም ሙሉ ፕሩፍ አላት ልጅቱ ከልጅነቷን ጀምሮ ማለት ነው። እሱን የምንመናገር ወይ ልጠይቀህ፣ አንተ ነህ ወደ ፈረንሳይ የምትወስዳ? በአንተ ትኬት ገዝተላት ነው? አንተ ሆቴል ከፍለላት ነው ወይስ በራሷ ነው? እስቲ ንገረኝ። ዮኒ ማኛ ልንገርህ፣ እቺ ሜላት የሚሉት ብዙ ነገር እየተረጎመች ውሸት ታወራለች። በጣም እሷ ነች ቢያበላሸቻት። አይ ቲንክ ሮንግ ኢንተርፕሬተር ቀጥራለች ይዛለች እና ያላለችውን እየቀጠለች ታወራለች። እና ያ ስለ ምግቡ ዴዚ ቅድም ስትጠይቃት I have not ፍሪጁ ሙሉ ነው 24/7 she eats a good meal ምናምን እያልኩ ስል አንተ እና ምግብ የለም ምናምን ስትላት I have not denied that አለች። አየህ እሱን አላለችም። that's clear ያደርጋ አሁን ምግብ ችግር የለም ማለት ነው። you don't get food problem, right? ሰውነቷንም ተመልከት። you can tell about her body too, of course. የተራበች ልጅ አትመስልም። She goes to gym every day to lose, even to watch her diet. She perfect. Daisy has no issue. I think, believe me, go get married ብላት እሱን ነው መሰለኝ ፍሪደም ፈልገው የምትለው። I see. Okay, that part እሱን እናጥራ። I think እሱ ነው ምን እናደርግ መሰለሽ? ቆይ ቲና I know የእናት ፍራስትሬሽን አሁን አንደርስታንድ አድርጌያለሁ። መጀመሪያ ሚስ አንደርስቱድ ተደራርገናል። ግን አሁን ባለው ነገር ምነግርሽ ምንድን ነው አሁን ምን ማድረግ ይቻላል? እሷ ያንቺ እንደ እናት ከአንቺ ነው መስማት የምፈልገውና ያንቺን ነገር ሰምቼ ሌላ ነገር ማድረግ አለ። እሺ እሱን ከመመለሴ በፊት 30 ሰከንድ ስለ ትምህርቷ እና ኢትዮጵያ ስንሄድ እኔ I didn't know she wanted to go so bad so I left with her and then እዛ ስንደርስ I didn't know already famous ሆናለች። ኦኬ እና our plan was እዛ ስንደርስ ሙዚቃ ቀርጸን 3 ዘፈን ቀርጸን ተመልሰን መተን ቶር ልናደርግ ነበረ ዩኤስ ውስጥ ዩኤስ ፕላናችን እሱ that was the plan. Daisy, the reason I'm speaking English is for you. most hopefully ብዙዎቻችሁ የምትመለከቱ 23000 ሰዎች I hope ለኛ ነገሪንና ከዛ እኔ ነግራታለሁ don't worry ለሌሎች እና so planaችን there was only record song and they come back here because I knew already the US ውስጥ famous ሆናለች እና በቃ ብዙ ኢትዮጵያን ኮሚኒቲ ሲጠይቀኝ ስለነበር ሄደን ዘፈን ቀርተን መተን ቶር ልናደርግ ነበር ፕላን። እዛ ስንደርስ unexpected እንትን ደረሰኝ። ኤርፖርት ሁሉ ምድረ ማን እንደነገራቸው አይደል ምድረ ካሜራ ፓፓራሲው ምኑ እየተከተሉን በቃ እንትኑ በዛ እና የኛን እንትን ብዙ ሰው ደግሞ ኮንታክት እያደረገኝ አድቨርታይዝመንት ምናምን ሲሉ እኔ ደግሞ ኦኬ ሌትስ ሆልድ ኦን ዘ ሙዚቃውን ሆልድ እናድርገውና ሞር አዲስ አበባ ውስጥ ኮንተንት ሁን ፖፑላር ከሆነች ይጠቅመናል ብዬ እሱ ላይ አተኮርንና a few months wasted እና Daisy 3 months የተባለው it turned out to be like by the time we started recording the music it was like 6 months passed by already 6 ወር አልፏል መዘፈኑ ስንጀምር እና እሷ by that time she's already fed up with everything to famous ነቱን አሰለቻት ብትሄድ ሁሉም ሰው አይወዳትም አንዳንድ ሰው ይሳደባል አንዳንድ ደግሞ ከሷ ጋር ፎቶ ለመንሳት ወንበር ይወረውርባታል ይመታታል መኪና ሁሉ አልፈው ሄደው ተመልሳ መታ የገጨቻት ሴትዮዋለች እና በጣም ዴዚ ተናዳ እንክሰስ ምናምን ነው ከዚህ ሀገር ማንን ከሰሰው ልንረዳ መተን እንደገና እንዴት doesn't make sense ስላታል እንደዚህ 2-3 times በየሬስቶራንት ሁሉ ሊመርዛት ብዙ ጊዜ ብርጭቆ ውስጥ ጠርሙስ ከተይ ሰጣታል ምናምን እና she said mom what are you waiting for they trying to poison me wrong people ምናምን ስትል okay ካም በኋላ ጥሩ ቦታ እየሄድን እንበላለን እና ምናምንበት እሱ ነው እኔ ራሴ I'm learning to be famous I didn't know what to do እንደዚህ አይነት ነገር ውስጥ ገብቻ አላውቅም ትክክል እንደውም thanks to መንሱር እሱ ብዙ ነገር እነሱ አንዳንድ ታዋቂ ሰዎች ረድተውን እነሞን ቤታቸው ያበሰሉ የጠሩ እንደሱ ነው ሞር ኢንጆይ ያደረገች ሴፍ የሆነችው እና ከዛ last minute ላይ I told her be patient we're gonna go but የመጣንበት አላማ ዘፈኑን መቅረጽ ነው እሱን እኮ ብያለሁ ያ ኦሮምኛው አለቀ አማርኛው እና ትግሬኛውን እየሰራን እኔ ፕሮዲዩሰሮች ምኖች እየተነጋገርን ሳለን አንድ ቀን መለሳለኝ she's gone and she was gone like that
Okay, Mom. Now, what everybody wants is peace. I want peace. Right? You want it too? Always peace. Don't worry, we will be fine. You know. So Tina, what can we do? What is the solution? Let me ask you, Mom. Wait, Daisy. ምንድነው solution የምትይው? Daisy, I know you want to be married. I think is that what it is? I want clear argument. I'm 20 years old. Okay, then what do you want from me? You tell me. And me, I think. እናቷ ስለሆነች እሷ ልትደብቅላትም ትችላለች፣ ሙሉ ነገር ማውጣት ትችላለች። ምክንያቱም ሙሉ ፕሩፍ አለ ልጅቱ ከልጅነቷን ጀምሮ ማለት ነው። እሱን የምንመናገር ወይ ልጠይቀ አንተ ነህ ወደ ፈረንሳይ የምትወስዳት በአንተ ትኬት ገዝተላት ነው? አንተ ሆቴል ከፍለላት ነው ወይስ በራሷ ነው? እስቲ ንገረኝ። This is the thing. This is nobody's business. That's what I'm saying. Like, ይሁን ማኛ ልንገርህ፣ ይሄን እየጠየቅኩት ነው። ልጎዳይ ሳይሆን ልጠቅምሽ ነው። ከገባሽ አንተን የምታደርገው ይሄ don't explain yourself. የመጀመሪያውን ነገር ልጨርስና ወደዛ ሄድልሃለሁ። እሺ ገባህ? ያ አንዴ ባካችሁ አትደውሉ። ያ እኔ ልንገርህ፣ እችን ልጅ እዛው ልጅ ታጠገብ ነች፣ ጠይቃት ትችላለህ። እኔ አስረግዢ እንደዚህ እናቴም ለራሱ ሁሉም ያለኝ በሪከርድ ምናምን ትላለች ሁሉ ጊዜ። ገባህ? ኦኬ ሪከርዱን ታምጣውና እኔ ለዚህ ህዝብ በሙሉ ይቅርታ ጠይቃለሁ። ገባህ? እኔ ያልኩት ነገር ካለ አሁን ስላላልኩ ደግሞ ይቅርታ። ሁሉ ያዳመጥኩትን ልንገርህ፣ ምንም አታመጪም አንቺ ምንም አታመጪም ብላታል እናቷን አይደል? ምክንያቱም እኔ በቲክታክና ኢንስታግራም የወሰድኩበት ጊዜ ነው ከኔ ጋር ያለው እሷን እናትየውን አይደለም ያልኳት። ሊንዳ የምትባል ልጅ አለ ዱባይ ላይ የምትቀመጥ እሷ ነው እንደዛ ያልኩት። አይ የእናቷ ቮይስ ሜል ላይ ለሊንዳ ነው የላከችው። ሊንዳ ነች ለእናትየዋ የላከችላት። ኦኬ ያ ሊንዳን ያልኩበት ምክንያት ደግሞ ሁሉን ነገር ኮንትሮል አልከዋል ምናምን ስላት አንድ ጊዜ እኔና ሚሊ ጠየቅናትና which one? The one live in Kenya? Kenya? From Kenya. From which one? Melly, which one? You talking about Melat ናት ጀርመን ያለችው ናት ወይስ ኬንያ ያለችው ናት? Yeah, the Kenya one. Yoni, yes, yeah. Which one? The one from, like, she was born in Kenya, yeah. ኬንያ ኦኬ። ስለዚህ ሜላት ሌላ ናት። ሜላት ሲባል አንቺ እየመሰለች ነው ከስር የምትጽፊ ስናት ዩ ሜላት አንቺ አይደለሽ። ሜሊ የምትባል she's from Kenya. ኬንያ የምትኖረው ኦኬ። Yeah, but she lives in the UK now. She's the same person. UK okay, great. Yeah. እሺ go ahead now. እና በቃ እኔ መጨረሻ ማወቅ እንፈልገው ይሄን ነው። ሊዝም እዚህ ጋር ልጅና ጠይቃችሁ የለውም። እኔ አንድ ቀን ወይ አማራ እንደዚህ ነው የኢትዮጵያ ጠቅላይ ሚኒስትር ምክትል ጠቅላይ ሚኒስትር ማን ነው ብያት አታውቅም። ለምንድን ነው ስለ ፖለቲካ ማውራት? ብዙ ጊዜ ኤክስፕሌን አድርጋለሁ ስለዚህ ነገር። ገባህ? ስለ ፖለቲካ እኔና ዲዛ አውርተን አናውቅም በህይወታችን ሙሉ ማለት ነው። ይህ ሁሉ ጊዜ ስናሳልፍ ስለ እናቷ ጋር መሰዳደቡን ምን አመጣው? ይሄንን ንገረኝ። ይሄንን እስቲ አስረዳኝ። የእናት ይሁን የሰደብኳት የት አለ ይሁን ማኝ ቲና ግቢና እኔ ማውጣት አልፈልግም። I don't do that. ቲና ራስሽ ግቢና ይሄን ነገር ኤክስፕሌን አድርጊ። And please respect too. ኖ ያ ማስረጃ ካላት አምጥታ ይሄን ነገር ማድረግ ትችላለች። There's a lot of things that people don't know. That's why I really don't care what people are saying. ያ አንደኛ ስህተት የተሰራው በእናትና በልጅ መግባቱ ልክ ነው ብዬ አላስብም። ማንም ሰው አልገባንም። የገባ ሰው የለም ብሮ። እንደሆነ ከኢትዮጵያ እኛንን ያወጣናት አላልክም እንዴ? ገብታ በደንብ አድርገን ይገባ። ምክንያቱም ትምህርትሽን አትማሪ አሜሪካ ምትመለሽ ይችላለቻት። እኛንን ያስወጣናት ለምን አወጣችኋት ብለን ለምን አወጣችኋት ወደዛ ብለን ለምን አወጣችኋት? ትምህርቷን ልትማር አልቻለችም። እች ልጅ ገባህ? ትምህርቷን አቀርጣን ሄደችው። ላይፏን አቀርጣን ሄደችው። ወስና ነው ሄደችው። አልወሰነችም። ተገዳ ነው ወስና ነው ራሷን ያለችኝ። let her say it again. Daisy, listen to her. Okay? ዮኒ አንተ ተቸግሬያለሁ ካላልከኝ እኔ ልርዳህ ብዬ አልመጣም። አዳምጠኛ እንዴ ዴዚን ላውራ። Daisy, when you went to Ethiopia, your plan was to be famous, to record music, and to get. My plan was not to be like.
this is the thing. You guys, this is going, like, this topic is so confusing for everyone. I hear, like, one thing this minute, the other thing this minute. Why does that matter? The point of it is, my mom and him have a problem because of politics. This is politics. This is not about, oh, she's going to this wind. My mom, she say, go to America wind, go. She say do that. She don't care. She don't care it's about a boy. What is it? I'm any Tillik Sony. I have the right to do whatever I want. Yoni, don't smile like that because you know yeah, America. I'm the reason why she got a reason for it. I have a family, but you guys have to give me freedom. I am a grown person. Oh my gosh. The reason is politics. This is politics. This is politics. I'm so tired. People comment, oh, he's using you for this. He's doing this. He's doing this. Guys, please be quiet. It's like 1 minute. This is politics. You guys don't understand. None of you guys in the comments are there when behind closed doors. None of you. I could say a whole lot of things about her, what she does, but I don't want to because I respect her. I don't want to keep pushing this narrative towards her. I don't want to do that. So what I'm saying, to have peace, why don't you tell her? Why don't you love people regardless of their tribe? This is what it's about. This is about love. It's about everyone is God's children. This is not about politics. I don't care. Some people, honestly, let me break down that one for you, okay? Some of the Tigrayan people don't like Amhara at all. You gotta respect that. Yes, just like Amhara people don't like some of the Tigray people. It's the same. Okay, exactly. That's what I was trying to say. There's Amhara people don't like Tigray. There's Tigray people don't like Amhara. Yes. And if you ask him, he supports his political party as well. He's politician as well. He doesn't talk about politics. Doesn't he? Just like Amhara people, we you know, I post videos to it all the time. I respect my culture. Don't we all have a right to show love to our backgrounds? Or is this a political thing that we have against each other? It can be one or the other. It can be one or the other. It can be. What I'm saying to you is the first thing for me is the diss about his mom, your mom. You and your mom say